ሰዎችን ይቅር የማንለው ለምንድን ነው? አውቀው ነው የበደለኝ፣ አውቃ ነው የበደለችኝ፣ አስባበት ነው እንዴ ይቅር አልልም እንላለን። ክርስቶስ ግን ምንድን ነው ያለው? አውቀው የሰቀሉትን ሰዎች አውቀው ስለሰቀሉኝ ይቅር አልልም አላለም። የሚያደርጉትን አያውቁምና ይቅር በላቸው። ለምን? ማወቅን የሚመስል አለማወቅ አለ። አለማወቅ አንዳንዴ አዋቂ ያስመስላል። በእርግጥም አይሁድ የሚያደርጉትን አያውቁም። ምን ማለት ነው? ኢየሱስ ክርስቶስ እንዴት የእግዚአብሔር ልጅ ነኝ ይላል ብለው ለእግዚአብሔር ቀንተው ነው እግዚአብሔርን የሰቀሉት። ቅዱስ መጽሐፍ እያነበቡ ነው እርኩስ ተግባር የተገበሩት። ስለ ክርስቶስ የተነገረውን ትንቢት ያውቃሉ። ስለሱ የተባለውን እያወቁ የተባለለትን ጌታ ግን ሰቅለውታል። ሙስሊሞች ለአረማውያን ወይም ለጣዖት አምላኪያን ቤተመቅደስ እየሰገዱ ወደ አረማውያን ቤተመቅደስ በመሄድ የአረማውያንን ቤተመቅደስ ይዞሩታል የሚል ነው። By the way, why do Muslims walk circles around the Kaaba? The pagans walked circles around the Kaaba too. በነገራችን ላይ ሙስሊሞች በካዕባ ዙሪያ ለምን ይዞራሉ? አረማውያንም በካዕባ ዙሪያ ይዞሩ ስለነበር ነው። እነሱ ለምን እንዲህ ያደረጉ? የሙስሊም ምሁርና የቁርአን ተርጓሚ ዩሱፍ አሊ በቁርአን ላይ በሰጠው ማብራሪያ ስለ ጥንቶቹ የአረማውያን አምልኮች ተጨማሪ ማብራሪያ ይዟል። እንዲህ በማለት ጽፏል። ፀሐይና ጨረቃ እንዲሁም 5ቱ ፕላኔቶች እያንዳንዳቸው የራሳቸው የሆኑ ባህሪያት ያላቸው ሕያው አምላክ ወይም እንስት አምላክ መሆናቸው ልብ ሊባል ይገባል። የጥንት ሰዎች ስለ ከዋክብትና ህብረ ከዋክብት ያውቁ ነበር። ነገር ግን የራሳቸው እንቅስቃሴ ያላቸው ስለሚመስሉ 7 የሰማያዊ ነገሮችን ያውቁ ነበር። ፀሐይ፣ ጨረቃ፣ ሜርኩሪ፣ ቬኑስ፣ ማርስ፣ ጁፒተር እና ሳተርን። ቴሌስኮፕ ገና ስላልነበራቸው ስለ ሌሎቹ ፕላኔቶች አያውቁ ነበር። አረማውያን ወይም ጣዖት አምላኪዎች እንደሚሉት እነዚህ 7 ሰማያዊ ነገሮች በምድር ዙሪያ ይዞሩ ነበር እና እያንዳንዳቸውም ከአረማውያን አማልክት ጋር የተያያዙ ነበሩ። የመካ ጣዖት አምላኪዎች ካዕባን 7 ጊዜ ይዞሩ የነበረው ለምንድን ነው? በምድር ዙሪያ እየዞሩ እንዳሉ የሚያምኑትን 7ቱን የፕላኔቶች አማልክት ለማክበርና ለማምለክ ነው። አሁን ይህ ሙሉ በሙሉ የፓጋን ወይም የአረማውያን ልምምድ የሆነው ከ5ቱ የእስልምና ምሰሶዎች አንዱ ነው። ግን እስቲ ልገምት። ጣዖት አምላኪያንን የሚመስል እና እንደ ጣዖት አምላኪያን የሚሄድና እንደ ጣዖት አምላኪያን የሚናገር ከሆነ በመደባበስ ንጹህ አሃዳዊ አምላክ መሆን አለበት አይደል? When they visit the Kaaba, Muslims do their best to kiss the black stone. That's funny. The pagans of Arabia used to worship stones too. ካዕባን ሲጎበኙ ሙስሊሞች ጥቁሩን ድንጋይ ለመሳም የተቻላቸውን ሁሉ ያደርጋሉ። ያ አስቂኝ ነው። የአረብ ጣዖት አምላኪዎችም ድንጋይን ያመልኩ ነበር። ሳሂህ አልቡሃሪ 4376 አቡ ራጃ አልኡተሪዲ እንደተረከው ድንጋዮችን እናመልክ ነበር። ከመጀመሪያውም የተሻለ ድንጋይ ባገኘን ጊዜ ፊተኛውን ወርውረን የኋለኛውን እንወስድ ነበር። ነገር ግን ድንጋይን ማግኘት ካልቻልን ጥቂት የምድር አፈር እንሰበስብና በግ አምጥተን በላዩ ላይ ወተት እናልባለን። ከዛም በዙሪያው ተዋፍ እናደርጋለን ወይም እንዞረዋለን። የራጃብ ወር ሲመጣ ወታደራዊ እርምጃዎችን ለማስቆም እንጠቀምበት ነበር። ይህን ወር ብረት አስወጋጅ ብለን እንጠራዋለን። ምክንያቱም በራጃብ ወር የእያንዳንዱን ጦርና ፍላጻ የብረት ክፍሎች እናስወግድና እንጥል ነበርና። What did the pagans worship? A stone. And they would trade that stone for a better stone to worship. When does that process stop? When you get to the best stone, the black stone at the Kaaba. That's what the pagans did. አረማውያን ምን ያመልኩ ነበር? ድንጋይ። ድንጋዩንም ለማምለክ በተሻለ ድንጋይ ይለውጡት ነበር። ይህ ሂደት የሚቆመው መቼ ነው? ወደ ምርጡ ድንጋይ ሲደርሱ፣ በካዕባ ላይ ወዳለው ጥቁር ድንጋይ። አረማውያን ያደረጉት እንዲህ ነው። ሙስሊሞች ወደ ካዕባ ሲደርሱ ምን ያደርጋሉ? ጥቁሩን ድንጋይ ይስማሉ። ሙስሊሞች በተቻለን መጠን ጣዖት አምላኪዎች መሆን እንፈልጋለን፣ ነገር ግን አሁንም ጣዖት አምላኪዎች አይደለንም እያሉ ይመስላል። Interestingly, even Muhammad's companions understood that kissing the black stone was idolatry. የሚገርመው የመሐመድ ባልደረቦች እንኳ ጥቁር ድንጋይን መሳም ጣዖት አምልኮ መሆኑን ተረድተው ነበር። ነገር ግን ያም ሆነ ይህ መሐመድ ስላደረገው ያደርጉት ነበር። በሳሂህ አልቡሃሪ 1597 እንዲህ እናነባለን። አቢስኒን ረቢአ እንዳስተላለፉት ዑመር ወደ ጥቁር ድንጋይ ጠጋ ብሎ ሳመውና እንዲህ አለ፣ ምንም ጥርጥር የለውም አንተ ድንጋይ መሆንህን አውቃለሁ። ማንንም አትጎዳም፣ ማንንም አትጠቅምም። የአላህ መልእክተኛ ሲስሙ ባላይ ኖሮ አልስምህም ነበር። This is Umar, the second rightly guided caliph, saying that he knows he shouldn't be kissing a pagan idol like the black stone,
but he does it anyway because Muhammad did it. ይህ ዑመር ነው ሁለተኛው ትክክለኛ መሪ ከሊፋ። እንደ ጥቁር ድንጋይ ያለን አረማዊ ጣዖት መሳም እንደሌለበት ያውቃል። ነገር ግን መሐመድ ስላደረገው ለማንኛውም በሚል ያደርገዋል። ይሁን እንጂ በሐጅ ጊዜ ከዚህ የበለጠ ጣዖት አምልኮ አለ። ጣዖት አምላኪዎቹ ወይም አረማውያን ወደ መካ ሐጅ ወይም ጉዞ ሲያደርጉ በሳፋና በማርዋ ኮረብቶች መካከል ወዲያና ወዲህ ይሯሯጡ ነበር። የአረማውያንን ጣዖታት ለማክበር በመካከላቸው ወዲያና ወዲህ ይሮጡ ነበር። ዩሱፍ አሊ በቁርአን ሱራ 2 ቁጥር 158 ላይ እንዲህ የሚል ማብራሪያ ሰጥቷል። በእምነት ውስጥ በትዕግስት መጽናት ለዚህ በጎነት ሁለት ምሳሌያዊ ሐውልቶች እንዲጠቀሱ ያደርጋል። እነዚህም ሁለቱ የሳፋ እና የማርዋ ትንንሽ ኮረብታዎች ናቸው። በአሁኑ ጊዜ በመካ ከተማ እንዲሁም በዘምዘም የውሃ ጉድጓዶች አቅራቢያ ይገኛሉ። በዚህ ትውፊት መሰረት የሕፃኑ እስማኤል እናት አጋር ወደ ደረቅ በረሃ ውሃ ለማግኘት ጸለየች። እናም በእነዚህ ኮረብታዎች ዙሪያ ባደረገችው ጽኑ ፍለጋ ጸሎቷ ምላሽ አግኝቶ የዘምዘምን ምንጮች አየች። የሚያሳዝነው አረማውያን አረቦች እዚህ ስፍራ ላይ ወንድና ሴት ጣዖታትን አስቀምጠው ነበር እና የእነሱ አስከፊና አጉል እምነት የመጀመሪያዎቹ ሙስሊሞች በክርስትና አስተምህሮ አምላክ ሰው የሆነ አዳምን ለማዳን ብቻ አይደለም፣ ለአዳም ህየንተ አዳም ወይም ስለ አዳም ፈንታ ቤዛ መሆን ነው። ሙስሊም ወገኖቻችን፣ ክርስቲያን ቤተሰቦቻችን የልብ ጆሮአችሁን ከፍታችሁ እንድትሰሙኝ የምፈልገው ጉዳይ ቢኖር አምላክ ሰው የሆነው ለአዳም ቤዛ ለመሆን ነው። እግዚአብሔር አዳምን ፈጠረው፣ በገነት አኖረው፣ ሁሉን ፈቀደለት፣ ዕፀ ሕይወትን እንዲጠብቃት ዕፀ በለስን ደግሞ እንዳይበላት ሥርዓት ነገረው። ዕፀ ሕይወትን ይጠብቃት ዘንድ የነገረው 1000 ዓመት ሲሞላው በልቶ ታድሶ መንግሥተ ሰማያት እንዲገባ ነው። ዕፀ በለስን ደግሞ አትብላለው ትእዛዝ ሰጠው። ከዚያ በላ። አትብላ ሲለው አንድ ነገር ነግሮት ነበረ። ይሄን እንጨት አትብላ፣ ብትበላ የሞት ሞት ትሞታለህ ብሎታል። የሞት ሞት ትሞታለህ የተባለው አዳም ዕጿን በላ። በጣም ጥሩ። እግዚአብሔር አሁን አዳምን የሞት ሞት እንዳያጠፋው መሐሪ ነው፣ ምሕረቱ ሊቀር ነው። እንዳይምረው ደግሞ ፈራጅነቱ ሊቀር ነው ቃል ተናግሯል። ልብ ብላችሁ አዳምጡ። ይሄን ምስጢር ከያዛችሁልኝ በቂ ነው። እንዳይምረው ፈራጅ ነው ብያችኋለሁ። እንዳይፈርድበት ደግሞ መሐሪ ነው። እግዚአብሔር ምሮ ፈራጅነቱን ማስቀረት፣ ፈርዶ መሐሪነቱን ማጥፋት አልፈለገም። ስለሆነም ራሱን ሰው አደረገና እንደ መሐሪነቱ አዳምን ማረው፣ እንደ ፈራጅነቱ የአዳምን ባህሪ አድርጎ በራሱ ላይ ፈረደ። የኛ አስተምሮ ይሄ ነው። ለምን ሚካኤልን ገብርኤልን ከቅዱሳኑ አንዱ ወይ ሙሴን ባሕረ ኤርትራን እንዳሻገረ አዳምና ልጆቹን ባሕረ ሲኦልን ከፍለህ ገነት አስገባ ብሎ እንዳያዘው ሙሴም የተወለደው ከአዳም ነው። መልአክ ሰው ሆኖ እንዳያድን መልአክ ሰው መምሰል እንጂ ሰው መሆን አይችልም። ተፈጥሮ መልአክ ስለሆነ አምላክ ግን ሁሉን መሆን ስለሚችል ሰው መሆንም ቻለ። ስለዚህ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ሰው ሆኖ ያዳነበት ጥበቡ እጅጉን ይረቃል፣ እጅጉንም ይደንቃል ተብሎ ተነገረለት። በሥጋ ማርያም ተገለጸ። የማይወሰነው መለኮት ተወሰነ። የማይሞት መለኮት በሥጋ ገንዘብ ሞተ። ይህ ማለት ቅዱስ ቄርሎስ እንደነገረን አንድ ብረት እሳት ውስጥ ቢያስገቡት ይግላል፣ የእሳት መልክም ያመጣል። በምንደበደበው ጊዜ እሳቱን እንደበደቡት አይባልም። እሳቱም የለም ግን ተብሎ አይነገርም። እሳቱ በብረቱ ውስጥ በተዋህዶ ይገለጻል። እንደዚሁ ሁሉ መለኮት በሥጋ ተዋህዶ በተዋህዶተ ሥጋ ተገለጸ ማለት ነው። ሁሉን የሚችል አምላክ ሰው መሆንንም ቻለ። ሰው ሆኖ የአዳምን በደሉን አስወግዶ ለሰው ልጆች ሁሉ ነጻነትን ሰጠ ብለን እንናገራለን። ስለዚህ ለምን እዚያው ቁጭ እንዳለ አያድንም ለምትሉ ሰዎች ትሞታለህ ብሎ እግዚአብሔር ስለፈረደ ያን ፍርድ በራሱ ላይ መጥቶ ተሸከመ። በራሱ ላይ መጥቶ ለመሸከም ደግሞ ባሕርየ ሰብን ወይም የሰውን ባሕሪ ገንዘብ ማድረግ አለበት። ካላደረገ መዳሰስ መጨበጥ አይችልም። መለኮት ስለሆነ መንፈስ ስለሆነ ካልቻለ ደግሞ አይሰቀልም። ካልተሰቀለ አዳምን አያድንም። አዳምንና ልጆቹን ለማዳን እርሱ በአዳም ባሕሪ ተገለጸ።
ለምን እንዴት እያልን ግን አንጠይቀውም። የሚታመን እንጂ ምንከራከርበት የፍርድ ቤት ጉዳይ አይደለም። እምነት ለምን እንዴት ብሎ ጥያቄ ማንሳት አይቻልም። ለዚህ ጥያቄ ስታነሱ ለኖራችሁ ወገኖች መልሳችን ይሄ ነው። በአንጻሩ ግን ደግሞ አሁን እንደተነሳው ለኛ ቤተ እምነት ጥያቄ አድርጋችሁ ለዘመናት ስታመጡት የነበረውን ጥያቄ ተመልሻለሁ። ግሩም ስታመጡት የነበረው ጥያቄ አሁን ደግሞ እናንተ ቤት ላይ ጥያቄ ሆኖ መጥቷል። በአካል የኛ አምላክ አካል አለው። አካሉ ግን ውሱና አካል አይደለም። ወደ ላይ ኢዮራማ ኤረር ሰማይ ውዱድ ሰማያት ኢየሩሳሌም መንበረ መንግሥት ጽራሪያም ብለን የምንቆጥራቸው ሰማያት፣ ይህ የተቀመጥንበት ምድር ከምድር በታች ያለው ውሃ ከውሃ በታች ያለው እሳት ከእሳት በታች ያለው ነፋስ ከዚያ በላይ ያለው በታች ያለው በርባሮስ የሚባል ጨለማ፣ ይህ ሁሉ በጠቅላላ እንደ ጽናህ ቢሉ አንጠልጥሎ እንደ ወርቅ ቢሉ አንከብሎ እንደ ሸማ ቢሉ ጠቅሎ ይዞታል ብለን ነው የምንናገረው። ማን? እግዚአብሔር። በምኑ? በእጁ። ስለዚህ እግዚአብሔር በዚህ ዓለም ውስጥ የሚኖረው በምላተ አካል ነው። የማይወሰነው በፈቃዱ ተወሰነ። የማይወሰነው ሳይወሰን ተወሰነ። ሳይወሰን ተወሰነ። ድንቅ ምስጢር ነው። የሚመረመር ነው። የቅድሙ የአባ ሕርያቆስም ሐሳብ ይህ ነው። ይህ ደግሞ በእምነት መነጽር የሚታይ ነው ማለት ነው። ስለሆነ በእናንተ ቤተ እምነት በኩል ደግሞ ካርሽ በላይ አለ ማለት በአካሉ ከዚያ ከሆነ ወደዚህ ወርዶ የሚመጣው ውሱና አካል አልሆነም ወይ? የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ ነው ጥያቄው። የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ? ለዚህ ግብረ መልስ መስጠት ይጠይቃል። ያለ መበሳጨት ማስረጃ እየጠቀሱ መጻሕፍትን እያነበቡ የሚነበበው የምታምኑበት መጽሐፍ ነው። መወያየት፣ አማናዊ የሆነ ህሊና ርቱ የሆነ ብያኔ መስጠት፣ እሱ የሥነ-ሰብ መለኪያ ነው ብለን እናምናለን። መስተዳደብ ለፖለቲካውም አይበጅም እንኳን ለሃይማኖት። ሁሉም ሰላማዊ በሆነ መልክ መወያየት ግን የተሻለ ብርሃን ያሳያል። ይሄን ልጨምር። አመሰግናለሁ። ሚስቱን ትቶ የሚሄድ ሰው በልቡ ጊዜው ጨለማ ነው። የሚያየኝም የለም፣ አጥር ይጋርደኛል። ከዚህ በኋላ ምን እፈራለሁ? የሚያውቀኝም የለም። ልዑልም ኃጢአቴን ይዘነጋልኛል፣ አያሳስብብኝም ይላል። ነገር ግን እንዳያየው የሰው ዓይንን ይፈራል። የእግዚአብሔር ዓይን ከፀሐይ 100,000 ጊዜ እንዲበራ የሰውንም ሥራ ሁሉ እንደሚያይ ተሰውሮ የሚሰራውንም ሥራ ሁሉ እንደሚያውቅ አያውቅም። ሁሉም ከመፈጠሩ በፊት በእርሱ ዘንድ የታወቀ ነው። ከጨረሰም በኋላ እንዲህ ያደርገዋል፣ በከተማም መካከል ይበቀለዋል፣ ባልጠረጠረበትም ቦታ ያጠፋዋል።